ይህ ወጣት ዴኒ ይባላል። ሊሳ የተባለች የእህቱን ልጅ እንዴት መዋኘት እንዳለባት እያስተማራት በዛውም አካላቷን ይመለከታል። ነገር ግን አለቃው ጄኒን ሲመለከት ልጅቷን ውሃ ውስጥ ይደፍቃትና ጄኒን ያናግራታል። እሷም ምን እየሰራ እንዳለ ስትጠይቀው ገንዳውን እያጸዳ እንደሆነ ይመልስላታል። ጄኒ ከሄደች በኋላ ሊሳ ከውሃ ውስጥ ትወጣና ለምን እንደዚህ እንዳደረጋት ትጠይቀዋለች። ዴኒ ሊሳን ይቅርታ ከማለት ይልቅ ከዋና ገንዳው ወጥቶ አለቃው ጄኒ ጋር ሄዶ ፍቅር ሊሰሩ ሲሉ የጄኒ ባለቤት ይመጣል። እሷም ዴኒን ክፍሏ ደብቃ ባለቤቷ ጆን አሳምና ትሸኘዋለች። ከዛም ወደ ዴኒ በመመለስ ስራቸውን ይቀጥላሉ። ከሰዓታት በኋላ ዴኒ ሊሳን ወደ ፓርክ ይዟት ይሄዳል። ሊሳ በድጋሚ ጠዋት ለምን በገንዳ ውስጥ እንደደፈቃት ትጠይቀዋለች። ዴኒ ግን ልክ ነበርኩ፣ ካልሆነ ከስራ እባረራለሁ አለ። በመሃል ግን ሚያ የተባለች የጄኒ ሰራተኛ ከሊሳ ያለውን ግንኙነት እንደምትናገር አሳወቀች። ዴኒ ቶሎ ብሎ ሊያስቆማት ቢሞክርም ነገር ግን ሚያ ለጄኒ ተናገረች። ጄኒ ግን አላመነቻትም። እናም ከስራ ታባረራታለች። የተናደደችው ሚያ ተደብቃ ዴኒና ጄኒ እንደሚዋደዱ አስተውላ ለባለቤቷ ጆን ለመናገር ወሰነች።